Tosau Taulikai nena 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 Tanena lizen pada tuna situna ba Tosau Tamno tai nena 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 Tani nena di cekada tuna situna ba Tani nena di sempada tuna situna ba Tani nena di sempada tuna situna ba Tani nena di sempada Allah si daro bazua Tani nena di cekada kantas kantena goza Aputu kawini bonchadi Aputu gutini gitayadi Aputu oletini hasayadi Aputu nedogi shekadi Aputu hiraisini aletadi Aputu gordetini doyadi Aputu maketini laladi Aputu nedogi shekadi Ninagalata na obesyaitana Ninagalata na obesyaitana Ninagalata na obesyaitana Ninagalata na obesyaitana Hai guape tatada Nenaraya sitona tonada Ola pe tatada Nenaraya sitona tonada Dodaba pe tatada Nenaraya sitona tonada Adatora pe tatada Nenaraya si kanta kanta do Jesus yali keto yetali Jesus be yalkuhi yadeneku biwi አይሰለቸኝም ምንማ ስምህ አድኖኛልና ኢየሱስ ብዬ ያልኩህ እያደነኩ ቢውል አይሰለቸኝም ምንማ ስምህ አድኖኛልና አይሰለቸኝም ምንማ ስምህ አድኖኛልና ኢየሱስ ብዬ ያልኩህ እያደነኩ ብውል አይሰለቸኝም ምንማ ስምህ አድኖኛልና አይሰለቸኝም ምንማ
ስሜ አድኖኛልና ኢየሱስ ጌታ ነው። ሃሌሉያ! ስሙ ብሩክ ይሁን። ሰላም ለእናንተ ይሁን። ውርደት ለጠላት፣ ክብር ለዘላለም እስከ ዘላለም ለእግዚአብሔር ይሁን። ሃሌሉያ! ቃሉን እወድሃለሁ ሰማለሁ የምትሉ ጆሮአችሁን አዝን ብሉ፣ ስሙት፣ ይጠቅማል። የሚሰማ በርካታ ይቀመጣል፣ ከመከራ ስጋትም ያርፋል ተብሎ በእግዚአብሔር ቃል ላይ ተጽፏልና ለሚያምን ሁሉ ይቻላል። ቃሉን ስሙት፣ ቃሉ ያሳርፋል። እናንተ ማን ያሳርፋል? እኔን ማን መጥቶ ያሳርፋል? በማንም ዘንድ ረፍት አላገኘውም ያላችሁት ጉዳይ ላይ በተባለው ጉዳይ ላይ ይህ ቃል ያሳርፋል። ቃሉን ስሙት። መዝሙረ ዳዊት ምዕራፍ 15 ቁጥር 1 እንዲህ የሚል ቃል አለ። አቤቱ በድንኳኔ ውስጥ ማን ያድራል? በተቀደሰው ተራራ ማን ይኖራል? በቅንነት የሚሄድ ጽድቅንም የሚያደርግ በልቡ እውነትን የሚናገር በአንደበቱ የማይሸነግል በባልንጀራው ላይ ክፋቱንም የማያደርግ ዘመዶችንም የማይሰድብ ኃጢአተኛ በፊት የተናቀ ነው። እግዚአብሔርን የሚፈሩትንም የሚያከብር ለባልንጀራው የሚምል የማይካድ ገንዘቡንም ለአራጣ የማይበድር በንጹሕ ላይ ማማለጃ የማይቀበል እንዲሁ የሚያደርግ ለዘላለም አይታወክም። ይህን ቃሉ የሚለው የእግዚአብሔር ቃል የሚለውን የሚያደርግ ለዘላለም አይታወክም። በባልንጀራው ላይ በክፉ በባልንጀራው ላይ ክፋት የማደርግ ገንዘቡን ለአራጣ የማይሰጥ እግዚአብሔር ቃሉን የሚያከብሩት ቃሉ ራሱ ያከብራል። ቃሉን የሚንቁትን ቃሉ ራሱ ይንቃል። እነሱ በዚች ዓለም ላይ የገነኑ ቢመስሉ እናንተ ለዛሬ ስታዩት እንደዚህ ግባ እንዲሁ ገኖ ብታያችሁም በቅርብ ጊዜ ይፈርሳል። ግን በቃል የተተከለ ተክል ሁሉ እንደጸና እንዲሁ ይቀጥላል። ስሙት። በዚች ምድር ላይ ትምከታችሁ በሰማይም ሆነ በምድርም እግዚአብሔርና የእግዚአብሔር ቃል ይሁን። ከቃል ውጪ የሆነ ትምከት ሁሉ ይፈርሳል። ባሪያ ጳውሎስ እንዲህ ብሏል። የእግዚአብሔርን ቃል ሲናገር እንዲህ ብሎ ተናግሯል። የሚመካ ሁሉ በእግዚአብሔር ይመካ ተብሎ ተጽፏልና። ስለዚህ ትምከት በቃል ይሁን፣ ትምከት በእግዚአብሔር ይሁን። የምትሰሩት የምታደርጉት ከእናንተ የሆነ አንዳችም ነገር የለም። ጽድቅም ሆነ ቅንነትም ሆነ ስብከትም ሆነ መዳንም ሆነ ፈውስም ሆነ የትም ካንተ የሆነ አንዳችን ነገር የለም። ሁሉ በሁሉ ሙሉ ፉል የሆነው ከእግዚአብሔር ዘንድ ነው የተሰጠው። በተሰጠው ጸጋ በተሰጠው ባንተ እግዚአብሔር ባስቀመጠው አገልግል። ተጠያቂ ነህ። ካላገለገልክም ተጠያቂ ነህ። ካልሰበክም ተጠያቂ ነህ። ካልዘመርክም ተጠያቂ ነህ። ያቺ የተሰጠው መክሊትን ካላሳደግክም ተጠያቂ ነህ። እግዚአብሔር ዛሬ በዚች ምድር ላይ እንዲሁ አንተ በነፃነት እንድትኖር እግዚአብሔር በነፃ አውጥቷል። አሁን ወንጌልን በነፃ አስበከው። እግዚአብሔር ቃል እንደ ተናገረው እንደ ቃል ለመኖር ታግል። እግዚአብሔር በዚች ዓለም ላይ አንድ ቃል ኢየሱስ ክርስቶስ ቃሉ ሥጋ ሆኖ ወደዚች ምድር ከመጣ በኋላ ያቺ ኢየሱስ ክርስቶስ እንዲህ ብሎ ተናግሯል። ዓለም ሳላችሁ መከራ አለባችሁ፣ አይዟችሁ እኔ ዓለምን እንዳሸነፍኩ እንዲሁ እኔን ዓለምን አሸንፋችኋል ተብሏል፣ ተጽፏል። ስለዚህ አንተ ቃልን ካመንክ፣ ኢየሱስ ክርስቶስን ካመንክ፣ በእግዚአብሔር ቃል የምትኖር ከሆንክ፣ ለእግዚአብሔር የምትገዛ ከሆንክ፣ እግዚአብሔርን የምትፈራ ከሆንክ ሁል ጊዜ ለቃሉ ታዘዝ፣ ለእግዚአብሔር ታዘዝ። ለእግዚአብሔር የማይታዘዝ ሁሉ እንዲሁ ይጠፋል።